ጋሼ ሄሎ አቤት እጂ ከፋለ እጂ እንዲያ ከየት ነው የመጡት? ከቆሼ ነው የመጣ አይሮት ምንድን ነው እንግዲህ እንዴት ዛሬ ለመጀመሪያ ጊዜ ነው የመጣው? ለኤንቸርች አንተዋወቅ እጂ ከፋለ እንዲህ በል እስኪ እጂ ከፋለ እንዲህ በል 19 80 በእነዚህ ዓመታት ላይ ሳይ ወጣት ላይ አሁን ትልቅ ሰው ትመስላለህ። በጣም ከፍተኛ ቻሌንጅ የነበረበት ጊዜ ነበረ። ተምረህ እንዳትሄድ የእናንተ ቤተሰብ ትምህርት እድል እንዳገኘ የተደረገበት የሚማሩ ሰዎች የሚያመርታ ሰው ያጣበት የራሳቸውን ነገር እንድታጡ ከፍተኛ ፍለጣ የነበረበት ጊዜ ነበር። የሚገርም ኢንሴኖ የሚባል ከተማ ላይ የሰማይ ነው። ኢንሴኖ ታውቃለህ? አዎ ያለሁበት የኔ ራሴ ከተማ አንተ ካለበት እነዚህ በኩል ያለው የሆነ ሙስሊም ቤተሰብ የሆኑ ሰዎች አሉ። ጫት በጣም የሚቀርቡት አብዛኞቹ ጫት ይወጥፋሉ። የሰማይ ነው። እውነት ነው። አጠር ያለ ሰውዬም ጫት ይቅማል። ቀጠል ያለ ጥቂት ያለው ይቅምሃል። ጉዳቸው ከጫት ጋር ተያይዟል። አንተን ማሳደድ ብቻ ያሳደዱ 2009 እና 10 ዛሬ 6-7 ዓመት ድፍን 7 ዓመት በስቃይ ነው የኖርከዋል። ከ2010 ጀምረው 9 መጨረሻ ደግሞ 10 ሐምሌ ናሰ ከዛ 2011 ገብተው በማታውቀው ፖለቲካ ውስጥ ሊያስገቡ የሞከሩ በብሔር ግጭት ውስጥ አለን ሰለ ያደረጉ ዙሪያ ሲያስለቅሱ እንዲህ ብላ እግዚአብሔር ሆይ እኔ አንተ ላይ ያለ ይበል ታውቃለህ ቤተና እኔን አሻግር ብለህ ነው የጸለይከው። እውነት ነው። ሊታቢ ተዘጋጅታችኋል? ውጭ ያላችሁ የተዘጋጀ ሰው አለ? ሄሎ ውጭ ያላችሁ ይሰማችኋል? ሁለት ሰው ውጭ ያለው እህቶቻችሁ አንዱ ሚስቱ ናት። ከኢትዮጵያ ውጭ ኳታርና ጆርዳን የሚኖሩት የሚሰሩበት ስራ ባለመመቻቸት የተጨነቁ ስልክ ደውለውላችሁ ስለ እነሱ የተጨነቃችሁ አላችሁ። ውጭ ላይ ነው ያላችሁ። እግዚአብሔር ቀንበራቸውን ሰብሬያለሁ። ሆነ በኢየሱስ መልካም ዜና ይደወልልሃል። እሺ ሳፍቀሳ ያረለ በጣም ግራ ተጋብተሃል አይደለ? አቃተ አይደለ? የለም የሰብሰብከውን ወንድም አይደለ? አንተ ራሱ በእጅ ላይ ነፃነት እንዳይኖር ለ3-4 ዓመት አስጨነቀው አይደለ? አረ እኔ አልፈልጋቸው ስል በግድ ይመጣል አይደለ? እግዚአብሔር እንደዚህ አለ
ነቢይ ቶማስ የሚባል ዟይኛን ነቢይ ሂድ ተብለ ነው እግዚአብሔር ነገር አለበት ተብሎ ነው የመጣ እግዚአብሔር አላሳፍር ጠላቶች በከባድ ውጭ ይመጣሉ ተሰባቂና እንፋት የሌለበት በሰው ሻረ የማይሄድ እውነተኛ ተኛ ከሰስተኛው ሰማይ ለሞተ ሰው ተነስቻለሁ አይዞህ አባት ያገኘው ያጣሰው ሰበሰብከው የተበተነብኝ ሰው እውነትን ያጣ ሰው በቀበሌ የተጣመምብኝ ሰው በፍርድ ቤት የተጣመምብኝ ሰው ባሳለቀው ሰው የተጣመምብኝ ሰው መንገድ ባሳው የተጣመምብኝ ሰው ከእነዚህ መካከል እንደ መሐመድ እንደ አብዱ እንደ ከድር እንደ ከድጃ እንደ ጃልቱ 10 ሰው ያለው እግዚአብሔር አዋጁ ገብታ አንድ ሰው ማክሰለው አሜን ይበልስ እጅን ስጠኝ በእናንተ ላይ የተሰራ መሳሪያ ሁሉ አይከናወንም ይሰበሰባሉ ይበተናሉ ይወያያሉ ከንቱ ይሆናል ወዳቸው ሀብታቸው ነገር ስራቸው ሁሉ ሰነሰኑ ታቅለው የኔ ጌታ ቢል ከዚህ ሰው ላይ እየዘለኩ እያለው እግዚአብሔር እንዲያለ ይገርማቸዋል የቅርብ ሰው የራቀበት ሰው ይገርማቸዋል የራሱ የሆኑ የካበት ሰው ይገርማቸዋል እንደ አሪቶ ሰው እንደ ሴጣን እንደ ክፉ ሰው የታየ አቅም ያጣ ሰው ነው እንዲህ ተብሎ ተነግሯል እንደ ነቢይ ቶማስ ይባላል ዟይ ከተማ እንዲህ ያለ ቦታ ሄደ እንዲህ ታፈ እንዲህ ግባ ተብለው ጥቆማ ይዞ መጥቷል አለ ጌታ ታዲያ በኋላ ያለ የእንባ ዘመን የለቅሶ ዘመን የሐዘን ዘመን ካንተ ላይ ወስጄዋለሁ ከዚህ ምሽት ጀምሮ እግዚአብሔር በምራክል ያስባል የእጆችን ስራ ይባርካል ፊትን እግዚአብሔር እንደ ፖላቲና ያደርጋል የተሰበሰቡ ሁሉ ይበተናሉ ያጣቸው በረከቶች ተሰብስበው ይመጣል በቆሎ ይመጣል ስንዴ ይመጣል ከብቶች ይመጣሉ ከተማ ቤት ይመጣል ህንፃዎች ይመጣሉ እግዚአብሔር ይጠራል ይጠራል ቀንበሪ ተሰብሯል እንዴት ነህ ሰላም ነው ምንድን ነው የደረሰ ያዝለት አሁን እየተናገርክ የነበረው ነገር ሁሉ በኔ ላይ ደረሰ የቅርብ ሰዎች ይካል ባልካቸው ዓመተ ምህረቶች አጠቃላይ አሁን ከ2010 11 ጀምሮ ነው በቃ ነገር 7 ዓመት ገንዘባቸው ሲያጡ አንተ የሰጣቸው ትራንስፖርት ሲያጡ አንተ የሰጣቸው ስራ ሳይዱ አንተ ያከርካቸው ቡታጅራ ይያልካቸው ዙሪያ የተቀመጠ ያልካቸው አዲስ አበባ ይያልካቸው ናቸው አምላክ እንደዚህ ይለኛል ከላይ ላይ ይዱፍ እንደዚህ ኮትናው እግዚአብሔር ከላይ ላይ የተሰበሰበው ጭፍራ እንደዚህ ከላይ ላይ አሁን ያማለዛ አላጋባ ያስቀመጡትን ቆሻሻ እግዚአብሔር ገፎ አንስቶልሃል ሁሉም ነገር ምን ነገር የቀረ አሁን የተናገርከው ነገር አጠቃላይ በህይወቴ ላይ አዲስ አበባ አልቀረም የዚያ ዙዋያ ያበረታቸው ጋሽ ድላ የሚባሉ ሰዎች በምን ያወራሉ ጋሽ ድላ የሚባል ሽማግሌ ድላ እያሱ
ከአንቺ በእጅ አይቀርም። እነንትናን ያስለቀሰው እነንትናን የበዛው እነንትና ባሪያ ያለ ነው። አንተ ድንበር አይቀርም። በሕይወቴ ነቢይ ቶማስ የሚባል አይቼ አላውቅም ብሏል። ግን እግዚአብሔር እንደሚፈቅድ አምኜ መጣሁ። እኔ ገባሁታል። አሁን መንፈስ ቅዱስ የመጨረሻ እንዲያሳይ በከተማችን ውስጥ ወደ 3 የሚሆኑ አደገኛ ዘረኛ የሆኑ ሰዎች፣ እነዚህ ሰዎች በፖሊስ አይታዩም፣ በመከላከያ አይታዩም፣ በበገና አይታዩም። ተደብቀው ግን ያባላል። ትልቅ ሰው ኢኮኖሚን ይመታል። የማይሆን ነገር በመናገር ከተማው ሲያተራምስ ነው። እነሱ ቤት ይገለገሉበት የነበረው የእባብ የኤሊና የጅብ መንፈስ ከዛሬ ቀን ጀምሮ ወደቀ። አንተ በአደባባይ የሚሞት እባብ እያየህ ትላለህ። አደባባይ ላይ እኔ እምቢ ብለው ብዬን እምቢ ብለው ወጥተው የሚሞት እባቦች አሉ። ሄሎ እግዚአብሔር ይመስገን። በእነዚህ ቆሞ ህዝብ ሲያስጨንቅ መንፈስ ከመተው ካለ በኋላ አቶ ድላ 2 ወር 3 ወር በዚህ በቅርብ ወር ውስጥ ባልሆነ ነገር ላይ ልክ እንዳታስጨንቀው እሱ በማያውቀው ጉዳይ ላይ ሊያስገቡ ሊያሳስሩ እሱ በሊከቱ የሆነ ነገር አሰራው የሆነ ነገር ሲያቀርቡ እግዚአብሔር ከመካከላቸው አወጣውታል። ይሄን ሰውየው ማለት ነው ድላን ማለት ነው። እየሰማኝ ነው። እንዲህ በላው ልጅ ድላ በላ ዲላ ያንተ ጉዳይ ወደ ድል ተቀይሯል። የኔ ሲሰራ ያንተን ቁልፍ ይዤ እየመጣሁ ነው። ቤት ላይ ነው። አቶ ዲላ አንድ መኪና 2 መኪና 3 መኪና ግቢ መኪና በመኪና ይሆናል ብለው የለው ልጆች ንግድ መኪና 1 መኪና ታዲያ የለውም አይባልም። መኪና እያየሁ እዚህ ከፋሚና ዘመ አሜን በላ እግዚአብሔር እንደዚህ ያሰ መኪናዎች የዚህ ሰው ቤት እንዲህ ተሰልፈው ሲገቡ አየሁ። እግዚአብሔር ማለት ትርጉሙ የታምራት አምላክ ማለት ነው። His name is supernatural wealth. In the name of Jesus Christ. አንተ ደግሞ ማለት ነው አዲካስ ባራዲስ ቡታጅራ በል ቡታጅራ ማረፊያ ይኖረኛል። በተሰደድኩበት በተገፋበት በድል በረከቶች ይዛናቸው ቆሼ መርገጫ ነው። ዞይ ጋቢ መሰብሰቢያ ነው። የኔ ግን አይቆምም። ሩት በዚህ ይሄዳለሁ ብለህ በኋላ ያለ ልጅ ሰላም ተባባሉሽ ታውቀዋለህ
ጸልይለት። እምነትን እጃችሁ ላይ ካርታ ሲገባችሁ ስማ ያው ጋሼ አቤት ልጅ ነው ያውስ ሁለታችሁ በካፓሲቲ ነው ላይ ተገዳችሁ ጋሼ አቤት ሁለታችሁ በከባድ ተሰዳችኋል። አሁን እዚህ እሱ እንዳለ አንተ ማታቅ አላ እዚህ ጋር አታቅ አንተስ እግዚአብሔር ሰው እኔ ስለሱ ስትናገር ቆሞ እያለ ለባለቤቴ እየተናገርኳት ነበረ። በውስጡ ስለሱ በቃ በትክክል ነቢዩ ላይ እግዚአብሔር ይሰራ አየሽ ጓደኛችን ጀልሳችን ጌታ የተናገረው ውስጥ በቃ ስለሱ ከፊል ውጭ ያለ ጌታ ደግሞ አንተን አስነሻላ ተናገረው አለ። ምን ያደረገ መስከስ ነው የቆመችው ባለቤቴ ናት። የተነሳው ሰውዬ እሱ ባያመኝም እኔ አውቀዋለሁ ከኢንሴዶ ነው የመጣው። እንትኑ ግን ቀንሷል። እንትኑ ቀንሷል። ፊቱ ወፍራም ነበረ። እሺ ግን ያው በፊቱ እንትን ስለማውቀው እሱ ነው በየ ተስፋ እየናገርባት ነበር። እሺ ከብት ነጋዴ ሆኖ በጥሩ ሁኔታ ነበር የነበረው መጀመሪያ ማለት ነው። ፊዚካሉ ያን ነበር፣ በጣም ወፍራም ነበር። እሺ አሁን ጌታ ስለሰራው ስራ ምን ትለዋለህ? እስቲ ይሁን በል ይሁን ምን እናደርጋለን በል አሁን ግን በል አሁን ግን አይሁን አይሁን ተቀይሯል።